ሰላም ጋይስ እዚህ ጋር A14 እና A06 ስልኮች አሉ ሳምሰንግ ማለት ነው። እና ከሁለቱ የቱ እንደሚሻል የቱ እንደማይሻል እና ግን በፕራይስ ርካሽ A06ቱ ርካሽ ነው ከA14 A14 የ2023 ምርት ሲሆን A06 ደግሞ 2025 ነገር እንደዛ ነው ማለት ነው። እና በባትሪ ሁለቱም ያን ያህል ዲፈረንስ የላቸው ማለት ነው። ተመሳሳይ 5000 ናቸው። እና ፕራይስ ስነግራችሁ ሳምሰንግ A06 እዚህ ሀገር ውስጥ ኢትዮጵያ ውስጥ ማለት ነው 14500 ብር እና ከዛ በታች ታገኛላችሁ ማክሲመም 14500 እንዳገዙ ከዛ በላይ ይሄ ደግሞ 18500 እና ከዛ በታች ማክሲመሙ 18500 ነው። ያው እንደ ሻጩ ይለያያል ማለት ነው። እና ፕሮሰሰራቸው ሚዲያ ቴክ ሄሎ ነው ምናምን G80 ነው ይሄ ማለት ነው። ይሄ ደግሞ ሚዲያ ቴክ ሄሎ ራሱ ሆኖ G85 ነው። ይሄ ፕሮሰሰር ይበልጣል ይባላል ግን ይሄ ይሻላል ማለት ነው። ስክሪን ኳሊቲ ይበልጣል ማለት ነው። ሪዞሉሽን ፉል ኤችዲ ነው ማለት ነው። እና ካሜራ ላይ ስንመጣ ይሄ ይበልጣል። ይሄ 1080 በፉል ኤችዲ ይቀርጻል። ይሄ ደግሞ 720 በኤችዲ ነው የሚቀርጸው ማለት ነው። ስለዚህ መግዛት ከፈለጋችሁ ይሄንን ግዙ ማለት ነው። PUBG 45 FPS ይሄም ዘሴም መሰለኝ 45 FPS ነው ማለት ነው። እና ካሜራ እንደምታዩት ነው ይለያያል። ዲፈረንስ አለው ብዙ ዲፈረንስ እና ፎቶዎች ምናምን አስቀምጥላችኋለሁ። በዚህ በኩል ያለው የA06 ነው። በዚህ ጋር ያለው ደግሞ A14 ነው ማለት ነው። እናንተ አይታችሁ ወስኑ ማለት ነው። እና ይሄን ይመስላል ስልኮቹ ሁለቱም በጣም አሪፍ ናቸው ማለት ነው። ካሜራቸው ምንም አይደብርም። አንድሮይድ 16 ሆነው በ1 ዋይ 8 ነው ማለት ነው። 8.5 ይቀበላሉ አይቀበሉ አላቅም ብቻ አሁን እነዚህ 8 አንድሮይድ 16 ናቸው ማለት ነው። ላሳያችሁ የቱ ስሙዝ እንደሆነ ራሳችሁ ተፈርዳላችሁ ማለት ነው። እና በመጀመሪያ ሴቲንግ ገብቼ ላሳያችሁ እና ስፒድ ቴስትም እናደርጋለን ማለት ነው። እና ሶፍትዌር አፕዴት ላሳያችሁ አፕዴት አሁንም አለ መሰለኝ ለምንድን እንደሆነ አላቅም ብቻ ላስት አፕዴት ይላል 1 ዋይ 8 ነው ላስት አፕዴት እንደምትመለከቱት ማለት ነው። እና እዚህኛው ጋር እንግባና ሶፍትዌር አፕዴት ላስት አፕዴት ስናይ እዚህ ጋርም ይሄ 1 ዋይ 7 ነው። ሁለቱም ስልኮች 64 በ4 ናቸው ተመሳሳይ ስፒድ ነው ያላቸው ማለት ነው። እና አሁን ለምሳሌ አንድ ነገር እኩል እንክፈት ያው እንትን ስላለ ምን እንክፈት ሴቲንግ እንክፈት። እሺ መጀመሪያ ከፍቼ ነበር ቆይ እሺ አሁን አንድ ነገር እኩል እንክፈት ሴቲንግ እንኳን ቀላል ነገር ነው እኩል ናቸው ሁለቱም። እሺ አሁንም አንድ ነገር እኩል እንክፈት። እሺ አሁን ለምሳሌ ምን እንክፈት መሰላችሁ ኤክስቴንደር እንክፈት። የታለዚኝ ኤክስቴንደር እንክፈት እኩል ነው የምንነካቸው ማለት ነው። አረ ያው ካሜራ ስለጠፋ ነው እኮ ካሜራማን ጠፋ በእናታችሁ። አሁን እኩል እንካላችሁ ኤክስቴንደር ማለት ነው። አረ 1 2 3 ያው እኩል ናቸው ብዙ ልዩነት የላቸውም። ግን እኔ እንድገዙ መመክራችሁ ማለት ነው ከገዛችሁ አይቀር A14ን ግዙ ማለት ነው። እሺ የዛሬ ቪዲዮአችን ይሄን ይመስል ነበር ማለት ነው። እንደተመቻችሁ አልጠራጠርም። ኮሜንት ላይ ጻፉልኝ ቀጣይ ምን ስልክ እንደሚሰራላችሁ ንገሩኝ ማለት ነው። እኔ ሰራላችኋለሁ። አሁን A06 እና A14 ሰርተናል። ቀጣይ በመፈልጉ ስልክ ንገሩኝ ማለት ነው። ከየትም ማምጥቼ እሰራላችኋለሁ ማለት ነው። እንደተመቻችሁ አልጠራጠርም። እዚህ ድረስ ካያችሁ ደግሞ ላይክ ሰብስክራይብ ምናምን አድርጉ። የዛሬ ቪዲዮአችን ይሄን ይመስል ነበር። በሌላ ቪዲዮ እስክንገናኝ ያዘው